عبد الله بن عمر رضي الله عنهما قال كعبد الله بن عمر الله ملكام سراون يودللتنا عندي هلال أخذ رسول الله صلى الله عليه وسلم بمنكبي نبي محمد صلى الله عليه وسلم تكشين يعزاد الرقننا فقال عندي هالين كن في الدنيا كأنك غريب بدنيا لي عند انقداهن آلين إلال أو عابر سبيل ወይም ደግሞ መንገድ አቋራጭ መንገደኛሁን አሉኝ ይላል። وكان ابن عمر يقول عبد الله بن عمر ይል ነበረ اذا امسيت فلا تنتظر الصباح ካመሸህ እኮ ንጋትን አትጠብቅ ይላል። واذا اصبحت فلا تنتظر المساء ካነጋህ ደግሞ ምሽትን አትጠብቅ ይላል እብኑ ዑመር። وخذ من صحتك لمرضك ጤነኛ በሆንክበት ጊዜ ዒባዳዎችን ፈጽም በሽተኛ ስትሆን ይጠቅምሃል ይላል። ومن حياتك لموتك በህይወት ሳለህ ደግሞ ለሞትህ ሰንቅ ይላል። رواه البخاري ኢማሙ البخاري አውርተውታል። وعن ابي هريره رضي الله عنه قال ابو هريره الله መልካም ስራውን ይወደልትና እንዲህ ይላል قال رسول الله صلى الله عليه وسلم ነብዩ ሙሐመድ صلى الله عليه وسلم እንዲህ አሉ ይለናል እንظሩ ኢላ መን ሁወ አስፈለ ሚንኩም በዚህ ምድር ላይ ስትኖሩ ምድራዊ ወይም ዱንያዊ የሆነ ጉዳይ ላይ ከናንተ በታች ያሉትን ተመልከቱ። ሁለት እጆችን ተሰጥቷል፣ ሁለት እጆች ያጣ ብዙ ሰው አለ። እግሮችን ተሰጥቷል፣ እግሮችን ያጣ ብዙ ሰው አለ። አፊያን ተሰጥቷል፣ አፊያን ያጣ ብዙ ሰው አለ። ስለዚህ ካንተ በታች ያሉትን ተመልከት ይላሉ። ወላ ተንظሩ ኢላ መን ሁወ ፈውቀኩም ከናንተ በላይ ያለውን አትመልከቱ፣ ጭንቀታም ትሆናላችሁ። በዱንያ ላይ ከፍ ያሉትን ሰዎች ሳይሆን መመልከት ከናንተ በታች ያሉትን ተመልከቱ ይላሉ። فهو أجدر ألا تزدروا نعمة الله عليكم የአላህ ሱብሓነሁ ወተዓላ በእናንተ ላይ የዋለላችሁን ጸጋ የቸረላችሁን ችሮታ ምናልባትም እንዳትክዱ ይሄ የተሻለ ጥሩ የሆነ አማራጭ ነውና በዚህ አይነት መልኩ ብትመለከቱ ዱንያ ላይ የተሻለ ይሆንላችኋል በማለት ረሱል ሰለላሁ ዐለይሂ ወሰለም አስተምረውናል ይላል አቡ ሁረይራ። ነዓም በዚህ ምድር ላይ ስንኖር ዝቅተኛ ደረጃ ላይ ያሉትን ሰዎች እንመልከት። እኛ ያለንበትን ቦታ በማወቅ አላህን ልናመሰግነው እንችላለንና። ጥራት፣ ፍካት፣ ምቾት ሰያ መጅሊስ ቤት በተመጣጣኝ ዋጋ እንደ ምርጫው ከሰያ መጅሊስ። አድራሻ አዲስ አበባ ቤተል ፋሚሊ ታወር ሁለተኛ ፎቅ። ስልክ ቁጥር 0936 54 72 57 0921 38 27 89 የቴሌግራም ቻናላችንንም ይጎብኙ። ሰያ መጅሊስ የቤቱ ፍካት ነው። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ሰያ ቲዩብ